በዚህ ሰዓት በተሰማ መረጃ መሰረት ጦርነቱ ለኢትዮጵያም እጅግ ከፍተኛ የሆነ ገንዘብ አሳጥቷታል። ጦርነቱ እንግዲህ ለኢትዮጵያም ተርፏል። ኢትዮጵያ በዚህ ጦርነት ከ13.5 ሚሊዮን ዶላር በላይ አሳጥቷታል። በመካከለኛው ምስራቅ የተቀሰቀሰው ጦርነትም በኢትዮጵያ አየር መንገድ ላይ ከፍተኛ የኢኮኖሚ ጫና እያሳደረ ይገኛል። አሜሪካና እስራኤል በኢራን ላይ የከፈተው ጥቃት ተከትሎ አየር መንገዱ ወደ 10 መዳረሻዎች የሚያደርጋቸው በረራዎች ለመሰረዝ መገደዱ ቢቢሲ አስታውቋል። ይህ ቀውስ አየር መንገዱን በሳምንት እስከ 13.5 ሚሊዮን ዶላር የሚገመት ገቢ እንዳሳጣው ተገልጿል። በዚህ ሰዓት ኢራን እጅግ አስፈሪና አስደንጋጭ የተባለ ሚስጥር በይፋ አውጥታለች። በመካከለኛው ምስራቅ ያለው ውጥረት አይበገሬ ደረጃ ላይ በደረሰበት በዚህ ወቅትም የኢራን ከፍተኛ ወታደራዊ አመራሮች የሚሰነዝሩት ንግግር ዓለምን እያነጋገረ ይገኛል። ኢራን እስካሁን ወደ ጠላቶቿ የላከቻቸው ድሮኖችና እንዲሁም ደግሞ ሚሳኤሎች ጊዜ ያለፈባቸውና መጣያ ያጣንላቸው ናቸው በማለት እውነተኛውና ዘመናዊ የጦር መሳሪያ ክምችቷም ገና ከመጋዘን እንዳልወጣ ገልጻለች። ባለፉት ጥቂት ዓመታት ኢራን በከርሰ ምድር ውስጥ በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ ከሳተላይት እይታ የተሰወሩና በከባድ ቦምቦች የማይደመሰሱ የጠለቁ የሚሳኤል ከተሞች መገንባቷ ተገልጿል። ሰበር መረጃ፣ ግጭቱ ቀጥሏል። ኢራን እስራኤልን በከፍተኛ ሁኔታ ደብድባለች። ኢራን በእስራኤል ላይ ያልተጠበቀ ጥቃት ማድረሷ ተገልጿል። የእስራኤል የሀገር ውስጥ ጉዳይ ሚኒስቴር እንዳለው ቴህራን የረጅም ርቀት ሚሳኤል በመጠቀም በቤርሳቤህ ከተማ ጥቃት ማድረሷ ዘግቧል። ጥቃቱ ከፍተኛ ሚሳኤሎች እንዳሏት የሚነገርላት ቴህራን ታዲያ የመሬት ውስጥ የሚሳኤል ከተሞቿ ላይ የባላስቲክ የሃይፐርሶኒክ እና ክሩዝ ሚሳኤሎችን አከማችታ ዝግጁ አድርጋ ትጠባበቅ ነበር። እነዚህ ሚሳኤሎች በአየር ላይ በመተጣጠፍ ለአየር መቃወሚያዎች አስቸጋሪ በመሆን ኢላማቸውን በትክክል በመምታት በሚሸከሙት የጦር አረርና በሚያካልሉት ርቀት የተለያዩ ናቸው። ለእስራኤልና ለአሜሪካ የሚሳኤል መከላከያም የማይቻሉ ሆነዋል። ሀገሪቷ የታጠቀቻቸው ባላስቲክ ሚሳኤሎች ከምድር ከባቢ አየር ውጭ በመውጣት ወደ ኢላማቸው በቀጥታ የመምዘግዘግም ከፍተኛ አቅም አላቸው። አሁን እያየን ያለው ተአምርም ይህንን ነው። ኢራን ሚሳኤሎቿን ለምን የምድር ውስጥ ከተማ ውስጥ መገንባት አስፈልጋት? የሚሳኤልና የድሮን ማከማቻ የምድር ውስጥ ከተማዎቹ ወደ መሬት ጠልቀው የተሰሩት በዋነኛነት ከጥቃት ለመከላከል ብሎም በሳተላይት እንዳይታዩ ለማድረግ ነው። እስራኤል ከዚህ በፊት በተደጋጋሚ ታጠቃ የነበረው የኢራንን ቤተ መንግስት ወይም ሃይማኖታዊ መሪዋ አያቶላህ አሊ ካሚኒን አልነበረም። ይልቅስ የሚሳኤል ማከማቻዎቿን ነበር እንጂ። ለምሳሌ ከዓመት በፊት በ20 ኢላማዎች ላይ እስራኤል ጥቃት ፈጽማ የነበረ ሲሆን በዋናነት 4 ወታደራዊ ተቋማት ላይ ያነጣጠረ ነበር ያ ጥቃት። ከነዚህ ተቋማት መካከል ደግሞ አንደኛው በእስራኤል ላይ ከሂዝቦላህ ከሁቲ ታጣቂዎችና ከራሷ ኢራን ጥቃት ለመፈጸም የዋሉ ሚሳኤሎች የሚመረቱበት ፋብሪካ ነበር። ከዚህ በተጨማሪም የሰው አልባ አውሮፕላኖች ወይም ድሮኖች ዲዛይን ማድረጊያና ማበልጸጊያ፣ የጦር መሳሪያ ማምረቻ፣ የባላስቲክ ሚሳኤል ማስወንጨፊያ ስፍራዎችና የአየር መቃወሚያ ቴክኖሎጂ የተገጠመባቸው ቦታዎችም የጥቃቱ ኢላማ ነበሩ። ስለዚህ እነዚህ በምድር ውስጥ መሰራታቸው እዚህ ግባ የሚባል ጥቃት እንዳይደርስባቸው ያደርጋል። ከዚህ በተጨማሪ ደግሞ በጦርነት ጊዜ ዋሻው በቀላሉ እየተከፈተ ሚሳኤሎችን በፍጥነት ማስወንጨፍ እንዲቻል ያደርጋል። አሁን አሜሪካና እስራኤል የኢራንን ጥቃት መቋቋም ያቃታቸው ከዛ ታምራዊ ዋሻ እየወጡ ለጉድ ስለሚወነጨፉ ነው። ለመሆኑ ስውሩ የሚሳኤል ከተማ ውስጥ ምን መሳሪያዎች ታዩ? ስውሩ የሚሳኤል ከተማ ውስጥ ከታዩ ብዙ ሚሳኤሎች ውስጥ ሻብ 3 የተባለው እስከ 2000 ኪሎ ሜትር የሚወነጨፈው ሚሳኤል አንዱ ሲሆን ከ760 እስከ 1200 ኪሎ ግራም ድረስ የሚመዝን የጦር አረርን ይሸከማል። በተጨማሪም ሻባን፣ ፋታህ፣ ሻብ 2፣ ፎልዛመርና ኪያም የተባሉ